ባላደራውና መልእክተኛው በተባሉ የማህበራዊ ሚዲያ የተቸገሩ ገንዘብ አሰባሳቢዎች ላይ የአዲስ አበባ ፖሊስ ምርመራን እንዲያደርግ ተጠየቀ። አቶ ታምሩ የተባሉ ግለሰብ ባላደራው ከተባለ የማህበራዊ ሚዲያ ለተቸገሩ ገንዘብ አሰባሳቢ ከተሰበሰበልኝ ብር በላይ ከ200,000 ብር በላይ መልሶ ተቀብሎኛል በማለት ኢዮአ ሚዲያ ላይ ቀርቦ ነው። ሰውየው ባላደራ ነው በሚል ግለሰብ የእርዳታ ማሰባሰቢያ ቪዲዮዎች በሞባይል እንደተቀረጹ ቢናገሩ ቪዲዮን ግን መልእክተኛው በተባለ ከ1 ሚሊዮን በላይ ቲክቶክ ተከታይ ባለው ገጽ ላይ ተጭኗል። የኢዮአ ሚዲያ ባዘጋጀው ባላደራ ሆነ መልእክተኛው የተባሉ ግለሰቦች ጋር ቢደወልም ሰውየውን አውቃሉ የሚል ሰው ጠፍቷል። በርካታ የማህበራዊ ሚዲያ ተከታዮች የአዲስ አበባ ፖሊስ ጉዳዮችን አጣርቶ የጠራ መረጃ ለህዝቡ እንዲያቀርብና አጭበረበሩ የተባሉ ግለሰቦች ላይ ክስ እንዲመሰረትባቸው ጠይቀዋል።